ሰላም እንዴት ናችሁ? ዛሬ እንግዲህ የእንግሊዘኛ ጥያቄ ይዤላችሁ መጥቻለሁ። የ12ኛ ክፍል ኢንትራንስ ተፈታኞች የሚጠቅም የእንግሊዘኛ ጥያቄ ነው ማለት ነው። ሶ ከቴንስ የወጣ ጥያቄ ነው አብዛኛው ማለት ነው። እሺ ጀምር። I belong to the store before it started raining። እዚህ ጋር ምንድነው የሚያሳየው? ፕሬዘንት ፓስት ፐርፌክት መሆኑን ማለት ነው። ፓስት ፐርፌክት ቴንስ ስለምንድን ነው? ከሆነ ነገር በፊት የሆነ ነገር መከናወን ለማሳየት ማለት ነው። ለምሳሌ ከመዝነቡ በፊት የሆነ ነገር እየተሰራ ነበር ወይም የሆነ ነገር ተከናውኗል ብለን ስንገልጽ ማለት ነው። ለምሳሌ ሰውየው ወደ ስቶሩ ሄዷል። ከምኑ በፊት? ከመዝነቡ በፊት ማለት ነው። ወደ ስቶር ሄዷል። ስለዚህ መልሱ መሆን ያለበት I had gone to the store before it started raining. She usually planned her homework before dinner. ይሄ የሚያሳየው ምንድነው? ፕሬዘንት ሲምፕል ፕሬዘንት ማለት ነው። ሲምፕል ፕሬዘንት መሆኑን ደግሞ ምንድነው ምልክት የሚያሳየው ወይም ፍንጩ ዩዥዋሊ ማለት ነው። ዩዥዋሊ ኦልዌይስ ምናምን ካሉበት እዚህ ጋር ሲምፕል ፕሬዘንት ቴንስ ነው ማለት ነው። So she usually does her homework before dinner. ሁልጊዜ የምታከናውነው ነገር ስለሆነ እሷ ከራት በፊት የቤት ስራውን ትሰራለች ብያለሁ። ስለዚህ መልሱ ያለበት ነው ዳዝ ነው ማለት ነው። ሲምፕል ፕሬዘንት ቴንስ ቢ1 ሳብጀክት ፕላስ ቢ1 ስለሆነ ለሺ ደግሞ ዳዝን ነው የምንጠቀመው ታውቁታላችሁ። ስለዚህ መልሱ መሆን ያለበት ሲሆን ማለት ነው። እሺ ሶስተኛ ላይ እንላለን they playing football for 2 hours now። ምንድነው እዚህ ጋር ደግሞ ፕሬዘንት ፐርፌክት ኮንቲኒየስ ማለት ነው። ፐርፌክት ኮንቲኒየስ ላይ የሆነ ነገር መከናወኑ ግን ያ ነገር አሁን እስካሁን ኢፌክት ካለው ማለት ነው። ያ ነገር ለምሳሌ ቅድም የተጀመረ ነገር ሆኖ እስካሁን ድረስ የተከናወነ ነገር ከሆነ ወይ ደግሞ እስካሁን ያለበት ደቂቃ የተከናወነ ከሆነ በሲምፕል በፐርፌክት ኮንቲኒየስ እንገልጻለን ማለት ነው። ስለዚህ አንሰሩ ነው ያለበት ምንድነው? They have been playing football for 2 hours now. እሺ አራተኛ ላይ he has finished his assignment so he can relax። እሱ አሳይመንቱን ጨርሷል እያለ ነው። ኦልሬዲ ጨርሷል። ያ ማለት አልፏል ማለት ነው። ጨርሷል፣ አልቋል። ያለቀ ነገር ስለሆነ በፓስት ነው የምንገልጸው ማለት ነው። ኦልሬዲ የሚለውን መልሱ ማለት ነው። እሺ አምስተኛ ላይ we will start the meeting after everyone arrives ይላል። አፍተር ነው የሚሆነው እዚህ ጋር ምክንያቱም ገና የወደፊቱን ነው የተነበየ ያለው። የውል ስላለች አፍተር ማለት ነው። ወደፊቱን ነገር ስለሆነ ማለት ነው። ቢፎር አይሆንም ምክንያቱም ቢፎር ሴንስ አይሰጥም። አሁን ለምሳሌ ስብሰባውን እንጀምራለን እነሱ ከመምጣታቸው በፊት ሴንስ አይሰጥም። ስለዚህ ሁሉም ሰው መሰብሰብ አለበት። ከተሰበሰቡ በኋላ ያንን ስብሰባ እንጀምራለን ነው ያለበት ትክክለኛው ማለት ነው። ስለዚህ ቢሮስ ስድስተኛ ላይ I my keys somewhere in the house have you seen them? እዚህ ጋር ደግሞ የሚያሳየው ምንድነው? የሆነ ነገር በጥያቄ ለምሳሌ have you seen them ይላል እዚህ ጋር ፍንጭ እንዲሆናችሁ ማለት have you seen them ይሄ ፕሬዘንት ፐርፌክት ማለት ነው። የሆነ ነገር የሆነ ሰውዬ ለምሳሌ ቅድም የሆነ እቃ ጥሏል እስካሁን ድረስ የፈለገው ነው። ያ በምንድን ነው የሚገለጸው? በፕሬዘንት ፐርፌክት ማለት ነው። እየጠየቀው ነው ሰውዬው የሆነ ቁልፌን ጥዬዋለሁ አይተኸዋል ምናምን ብሎ ማለት ነው። እና የሆነ ቦታ ላይ ጥሎት ነበረ እስካሁንም እየፈለገው ስለሆነ በፕሬዘንት
ፐርፌክት ይገለጻል ማለት ነው። ስለዚህ መልሱ መሆን ያለበት ምንድነው? ፕሬዘንት ፐርፌክት ላይ have or has ፕላስ v3 ስለሆነ ሲ ሆነ ማለት ነው። ሰባተኛ ላይ she will call you as soon as እዚህ ጋር ደግሞ ያው ፊቸር ነው የሚያሳየው ማለት ነው። ፊቸር ሲምፕል ፊቸር ስለሆነ በሺ ደግሞ እዚህ ጋር ምልክት ሺ ያለ ሺ ስለሆነ verb 1 ፕላስ ኤስ ወይም ኢኤስ እንጨምራለን ማለት ነው። ስለዚህ መልሱ መሆን ያለበት ቢ ነው ማለት ነው። እሺ ስምንተኛ ላይ he doesn't like coffee እሱ ቡና መጠጣት አይወድም ነው ያለው። ከዛ he drinks it sometimes እሱ ቡና አይጠጣም ነገር ግን አንዳንዴ ይጠጣል እያለ ነው። አፍራሽ መሆን አለበት እዚህ ጋር አፍራሽ ይገባል ማለት ነው። he doesn't like coffee but he drinks it sometimes። ዘጠነኛ ላይ I'm looking forward ሁልጊዜ I'm looking forward ብሎ አረፍተ ነገር ከመጣ ፕሪፖዚሽን የምታስገቡት ቱ ነው ማለት ነው። I'm looking forward to seeing you next week መሸምደድ ነው። አስረኛ ላይ there ብሎ ያው ሲምፕል ፕሬዘንት ቴንስ ስለሆነ እዚህ ጋር there are several books on the table ብዙ መጽሐፍቶች አሉ መጽሐፉ ላይ ያለው ነው። ስለዚህ በሲምፕል ፕሬዘንት ነው ማለት ነው። አረፍተ ነገር ቴንሱ ሲምፕል ፕሬዘንት ስለሆነ so there are several books on the table። እሺ 11ኛ ላይ she belonged to the party because she was sick እሷ ወደ ፓርቲው አልሄደችም ምክንያቱም ምንድነው ስለታመመች ያለው። she didn't go to the party because she was sick she doesn't go to she don't go she gone so እዚህ ጋር ማፍራሽ ነገር እንገልጽ ከሆነ ሁሉ ጊዜ didn't ነው መግለጽ አለበት። didn't ፕላስ go ለሁሉም ቴንሶች ወይም ለምንም ሳብጀክቶች ለምሳሌ I didn't go to the party because I was sick ማለት ይችላልችሁ። ነገር ግን እዚህ ጋር doesn't የሚል አለ she ስለሆነ ለምን doesn't አንጠቀም ካላችሁ አፍራሽ ነገር ላይ ሁልጊዜ ኤስን ወይም ኤስን ማስገባት የለብንም ማለት በቨርቡ ላይ። ስለዚህ ይሄ አይሆንም ማለት ነው። ኤክስ ነው መሆን ያለበት። ይሄ አይሆንም እሺ መሆን ያለበት ነው ኤ ነው መሆን ያለበት። ይሄ አይሆንም ሌሎቹ ለምሳሌ ሲ ላይ ስናይ ሲ ለምን ነው የማይሆነው? ሲምፕል በሲምፕል ፕሬዘንት ላይ የተገለጸው ማለት ነው። አይሆንም ዲም አይሆንም ምክንያቱም ቨርብ ስሪ ነው። ይሄ እዚህ ጋር መግባት የለበትም ማለት ነው። so the answer is A። አስራ ሁለተኛ ላይ he is taller blank his brother he is taller ሁለት ነገሮች እያወዳደረ ነው እሱንና ወንድሙን ማለት ነው። he is taller than his brother the answer is A። 15ኛ ላይ 13ኛ ላይ have you ever ብሎ ነገር ከተገለጸ have you ever been to the london ሄደህ ታውቃለህ በፕሬዘንት ፐርፌክት ማለት ነው። ለንደን ሄደህ ታውቃለህ ወይ ያለው እዚህ ቲ ነው ማለት have you ever been to London። 14ኛ ላይ we blank waiting for you since morning ከጧት ጀምሮ እየጠበቅን ነው እያለ ነው። በምንድን ነው መግለጽ ያለበት? present perfect continuous ማለት ነው። present perfect continuous ነው ማለት ነው እዚህ አረፍተ ነገር መዋቅር so we have been
waiting for you since morning ከጠዋት ጀምሮ እስካሁን ድረስ ኢፌክት አለው ማለት ነው። ከጠዋት ጀምሮ እየጠበቅንህ ነው አንተን እያኖሩ ማለት ነው። so the answer is B ማለት ነው። እሺ 15ኛ ላይ she speaks English better than her sister ምክንያቱም እዚህ ጋር good የሚለው አለ better ከዛ best ሁለት ነገሮች ያወዳደረ ስለሆነ better ነው የምንጠቀመው ማለት ነው። እዚህ ጋር better is the correct answer. If it's blank raining tomorrow we will go to the party. if it ብሎ ሁልጊዜ if it rain tomorrow we will go to the party. if it will አይሆንም እዚህ ጋር ምክንያቱም will ብሎ እዚህ ጋር will ስላለ ማለት ነው። if it is አይሆንም if it does rain አይሆንም if it should rain tomorrow we will go to the party እዚህ ጋር should ወደፊት ነገር ለመተንበይ ለምሳሌ ወደፊት ነገር እንደዚህ ነገር የሚከናወን ከሆነ ምናምን ብለን ስንገልጽ ማለት ነው። if it should rain tomorrow we will go to the party so the correct answer is D ማለት ነው። እዚህ ጋር ይሄንን ማጥናት አለባችሁ ማለት ነው። ያ shouldን ከኢፍ ጋር ያለው ሪሌሽንሺፕ ማለት ነው። እሺ 17ኛ ላይ I blank like chocolate when I was a child ህፃን እያለሁ አልወድም ነው እያለ ነው። ያው በድሮ ስለሆነ በሲምፕል ፓስት ማለት ነው። ኤ ነው ማለት ህፃን እያለሁ ቸኮሌት አልወድም ነበር ነው እያለ ያለው so the correct answer is A. 18ኛ ላይ they belong to the school they belong to school every day unless it rains ይሄ በሲምፕል ቴንስ ማለት ነው። ሲምፕል ፕሬዘንት ቴንስ they go to school every day unless it rains እዚህ ጋር unless የሚለው አፍራሽ አለ እንደዚህ የሆነ ሌላ ነገር ሊመስላችሁ ይችላል። ነገር ግን ይሄ ሁሉ ጊዜ የሚከናወን ነገር ነው ማለት ዝናብ ካልዘነበ በቀር ይሄዳሉ ወደ ትምህርት ቤት ሁሉ ጊዜ ነው ይሄ ነገር የሚሆነው ማለት ነው። ስለዚህ በሲምፕል ፕሬዘንት ቴንስ the answer is they go to school every day unless it rains. 19ኛ ላይ the book lies on the table is mine the book መጽሐፉ ቴብሉ ላይ የተቀመጠው መጽሐፉ የኔ ነው ያላል so the book lie and light so the book ስለሆነ it is es ላይ የሚለውን መቀመጥ ነው። መጽሐፉ ወንበሩ ላይ ወይም ጠረጴዛው ላይ ተቀምጧል ያለው ስለዚህ ላይ የሚለው ቃል ለኢት ስለሆነ ቡክስ መጽሐፍ ስለሆነ ያ ነገር የስን ጨምረን ከዛ ኤስን ጨምረን እንገጻለን ማለት ነው። so the book lies on the table is mine so the correct answer is B. I blank not seen him since last week ካለፈው ወር ጀምሮ አላየሁም እያላለሁ ካለፈው ወር ጀምሮ አላየሁም እያላለሁ ስለዚህ ምንድነው መሆን ያለበት መልሱ በሲምፕል ፐርፌክት ማለት ነው። በሲምፕል ፐርፌክት ቴንስ እንገልጸዋለን ማለት ነው። so I have not seen him since last week ነው ማለት ነው። ትክክለኛ መልሱ ከባለፈው ወር ጀምሮ እስካሁን አላየሁትም ያለ ስለሆነ ማለት ነው። በሲምፕል ፐርፌክት ቴንስ ማለት ነው። በፐርፌክት ቴንስ የሚያሳየው ማለት ነው። ሶ ፐርፌክት ቴንስ ላይ ቨርቡ አለ ሳብጀክት ፕላስ have ከዛ verb 3 ማለት ነው። subject yes plus
v3 have plus v3 ሶ ይሄን ይመስል ነበር I hope ገብታችኋል ብዬ አስባለሁ ካልገባችሁ ጥያቄ መጠየቅ ትችላላችሁ ከቸኮልኩባችሁ ይቅርታ አድርጉልኝ ኔክስት ቪዲዮ ላይ አሻሽላለሁ ላይክ አድርጉት ይሄን ቪዲዮ ከቻላችሁ ማለት ነው thanks for watching